ጉዳይ ላይ ሰው በነፃ ፈቃዱ ብቻ ይድናል ያምናል ብለን አናምንም። ሰው ያለ ፈቃዱ ደግሞ በእግዚአብሔር ጸጋ ብቻ ይድናል ብለን አናምንም። ስለዚህ ሁለቱንም ኤክስትሪሞች እንቃወማለን። በደንብ አድርጋችሁ ስሙ። ሌሎቻችሁም አንደኛውን ኤክስትሪም ሰው ነፃ ፈቃድ ስለሌለው እንዲያው በጸጋው ብቻ ነው የሚድነው ያለ ሰውየው ፈቃድ የሚለውን የሉትራኖችን እምነት እንቃወማለን። የአባቶች የሚቃወሙታል፣ መጽሐፍ ቅዱስ ይቃወማል ብዬ አምናለሁ። እሱን እንነጋገርበታለን። በጎን ደግሞ ፔላጂዮሳውያን የሚነቀፉበት አንዱ ነገር ሰው በነፃ ፈቃዱ ብቻ እንዲሁ ሊያምን ሊድን ይችላል ብሎ ስለሚያስተምሩ የፔላጂዮሳውያንንም ትምህርት ደግሞ እንቃወማለን። ሰው ያለ እግዚአብሔር እርዳታ ያለ እግዚአብሔር ጸጋ በነፃ ፈቃዱ ብቻ ይድናል የሚለውን። ኦርቶዶክሳዊው ትምህርታችሁ ምንድን ነው ከተባልን በነፃ ፈቃድ ብቻ ነው፣ በእግዚአብሔር ጸጋ ብቻ በፍጹም። የስ እኛ ነፃ ፈቃድ አለን፣ በነፃ ፈቃዳችን የስ እናምናለን፣ ግን የእግዚአብሔር ጸጋ ግን አግዞን ረድቶን። ስለዚህ ሁለቱንም ነው የምንይዘው። እንግዲህ ከዚህ በላይ እንዴትም ልመልስልህ አልችልም። ሁለቱንም እንይዛለን ያልኩት እኔ። አዟዟር ከሆነ ተመሳሳይ መልስ ነው። በቃ ስለዚህ ተመሳሳይ መልስ ከሆነ ጥሩ ነው። አሁን ደግሞ እኔ ልጠይቅህ እንግዲህ ከጨረስክ ማለት ነው። ውሃ ቅዳ ውሃ መልስ እንዳይሆን። አልጨረስኩም። መጨረስኩ ካልጨረስክ እሺ ቀጥል። ወደ ሌላም ጥያቄ ነው እዚሁ ላይ ነው ያለው። እዚህ ላይም ካለህ ጠይቅ፣ ግን ተመሳሳይ ጥያቄ ብቻ እንደዚሁ አንደጋግም። የምጠይቀን ጥያቄ ክሊር ስለመለሰ የስ ኦር ኖ በለኝና እዛ ተመለሰልኝ ወይ ተመለሰልኝ ብላለህ። ሲስ ሚውት አድርግላቸው። ጥያቄ አክት ኦፍ ፌዝ ላይ ያለ እግዚአብሔር ረድኤት አንድ ሰው ማመን ይችላል ወይ? ይሄ ነው ጥያቄ። ለስኩልህ እኮ እሱን ነው የስ ኦር ኖ እና አይ አንተ ስላልክ አይደለም እኮ አንተ የስ ኦር ኖ በሉኝ ስላልክ እኮ የስ ኦር ኖ እኮ አንልም። ገብቶኝ እኮ ነው። ቆይ አልገባህም። እዩስ ያልገባህም። ቆይ አንዴ ያዘው ሚውት አድርገው። ያንተ ጠይቆን ቀጥታ መልሳለሁ እኮ ግን ሚስሊዲንግ እንዳይሆን ግን ሙሉ የሆነ መልስ ግን ልናስቀምጥ ይገባል። አይተዋል። ሙሉ የሆነ መልስ ምንድን ነው የተባለው? በማመን ጊዜ ያለ እግዚአብሔር እርዳታ ማመን ትችላለህ ብሎ ጠየቀኝ። ይኸው በደንብ አድርጋችሁ ስሙ አሁን መልሳችንን። አይ እኛ እኮ ነፃ ፈቃድ ብቻ አማኞች አይደለንም። ስለዚህ ያለ እግዚአብሔር እርዳታ ማመን አንችልም፣ መዳን አንችልም። እኛ ድህነታችን እምነታችን አይደለም መልካም እንደዚህ አይነት የድህነት ጉዳይና የትኛውም መልካም ነገሮቻችን ሁሉ ላይ የእግዚአብሔር እርዳታ አለበት። ያለ እግዚአብሔር እርዳታ እኛ ምንም የምናደርግ አይደለንም ነው የምንለው። ስለዚህ የእግዚአብሔር እርዳታ በነገር ሁሉ ሚዩት አድርገ ዩሲ ከታላቅ ይቅርታ ጋር ማለት ነው። ስለዛ የእግዚአብሔር እርዳታ የግዴታ ያስፈልገናል። ወንድማችን የጠየቀውን እንዳትረሱ ጋይስ። ያለ እግዚአብሔር እርዳታ መዳን ማመን ትችላላችሁ ተባለ። ማመን አንችልም፣ መዳን አንችልም ያለ እግዚአብሔር እርዳታ። ግዴታ የእግዚአብሔር እርዳታ ያስፈልገናል ብያለሁ። መልሻል ግን ሚስዲ ዳይሆን ምን አልኩኝ? ምንድን ያለ ፈቃዳችንም ግን እንደናንተ ደግሞ ያለ ፈቃዳችን በፈቃዳችን አክቲቭሊ ፓርቲሲፔት ሳናደርግ በጸጋ ብቻ እንደዚህ ዝም ብሎ ሰውየው ሳይፈቅድ ፈቃድ ሳያመጣ ፍላጎት ሳይኖረው ዝም ብሎ ፓሲቭ ሆኖ ፈቃዱ እንዲያድናል የሚባለው ነገር ደግሞ ውሸት ነው እያልኩ ነው። ግልጽ ነገር ማለት ነው። ሁለት ነው እያሉ ነፃ ፈቃድም አለን፣ የእግዚአብሔር ጸጋም አለ። ሲነርጂ ማለት ይሄ ነው። አለበለዛማ የእግዚአብሔርን ጸጋ የእግዚአብሔርን ረድኤቱን እርዳታውን ዞር አድርገን ነፃ ፈቃድ ብቻ ካለንማ ምኑን ክርስትና ነው? ምኑን ሲነርጂ ሆነው? ሲነርጂ አይደለም ያስብላል። ስለዛ እንደዛ ነው።